ባለቤቱን ስጋ የከተፈው ግለሰብ በሞት እንዲቀጣ ተወስኖበታል። እንግዲህ ስለሟች ቀነኒ አዱኛ እየወጡ ያሉ መረጃዎች እጅግ አሳዛኝ የሆኑ መጥተዋል። ቀነኒ አዱኛ በጮኛው አርቲስት የወደቀችበት ዋናው ምክንያት እሱ ነው። ይህ ፎቶ በተለያዩ ሶሻል ሚዲያ ላይ እንግዲህ ሲዘዋወር አይቻለሁ። ሴቶቹም ሆነ ሲነራቸው እንናገርላቸው አንዳንድ አዳዲስ መረጃዎችም ወጥተዋል። ሩዋንዳ ያደረኩት ነው እስካሁን ድረስ ቲክታክ ላይ እጄ የተመታችበት ደብድቧት ጸጉሯን ራሱ ስትሰራ አይወድም። እቺ እኮ ፈታ ዘንድ የማንሰማው ነገር የለም እኮ በየሄደበት ቦታ ይዟት እኮ ነው የሚሄደው። እንዴት ቀልዳላችሁ እንዴ? የቀነኒ ጉዳይ አሁን ላይ እንግዲህ ለአንድ ሳምንት የሶሻል ሚዲያ መወያያ ሆኖ አሁን ላይ ተረስቷል። ሁሉም ዝም ብሏል ማለት ነውና የተረሳ ይመስላል ማለት ነው። ነገር ግን በተረሳበት ሰዓት ደግሞ እንደዚህ አይነት ዱብዳ ፎቶ ተለቋል የተለያዩ ሶሻል ሚዲያ። ታዲያ የዚህ ፎቶ ጉዳይ ምንድነው? እውነታው ምንድነው? እውነት ይሄ የሚዘዋወረው ፎቶ ትክክለኛ ወይም ደግሞ እውነታ መረጃ ይዞ መጥቷል የሚለውን በዛሬው ቪዲዮ የምናይ ይሆናል ማለት ነው። ሰሞኑን ሶሻል ሚዲያ ላይ መዘዋወሪያ የሆነ ቪዲዮ አለ። በገነን መልኩ ባለቤቱን እየገደለ አንድ ግለሰብ አለ። ስለሱ ቪዲዮ እስኪ እንስማና ወደ ቀነኒ ጉዳይ እናልፋለን። የባለቤቱን ስጋ የከተፈው ግለሰብ በሞት እንዲቀጣ ተወስኖበታል። ጉዳዩ የተፈጸመው እዚሁ አዲስ አበባ ከተማ ቦሌ ክፍለ ከተማ ነው። ጉዳዩን እንንገራችሁ። ጸጋዬ ቦጋለ በየነ የተባለ ተከሳሽ ከነሐሴ 27 ቀን 2014 ዓ.ም በግምት ከቀኑ 5 ሰዓት እስከ ነሐሴ 28 ቀን 2014 ዓ.ም ከምሽቱ 12 ሰዓት ከ30 ባለው ጊዜ በቦሌ ክፍለ ከተማ ወረዳ 04 አርሴማ ጸበል አካባቢ ባለቤቱ የነበረችውን ሟች ወንበር ላይ ተቀምጣ እያለ ሳታየው ከኋላዋ በመምጣት በሊጥ መዳመጫ ዱላ ማጅራቷን በመምታት ራሷን ይህ ክስተት የተፈጸመው እንግዲህ እዚህ ኢትዮጵያ ውስጥ የሚኖሩበት አዲስ አበባ ውስጥ ነው እና እንደዚህ አይነት ድርጊቶች አሁን ላይ እየተለመዱ መጥተዋል ማለት ነው። ምክንያቱም አብዛኛው በእንደዚህ አይነት መልኩ የሚሞቱ ሰዎች ፍትህ እያገኙ አይደለም፣ ተደብቀው እየቀሩ ይገኛሉ ማለት ነው። እናም እንደዚህ አይነት ነገር አሁን ላይ እየተለመደ ይገኛል ማለት ነው። ይህን ጉዳይ ያነሳውላችሁ ወይም ያመጣሁት ቪዲዮ ከቀነኒ ጉዳይ ጋር ተመሳሳይ ስለሆነ ወይም ስለሚገናኝ ነው። እንግዲህ ሶሻል ሚዲያ ላይ ሰሞኑን መነጋገሪያ የሆነው የቀነኒ የምታዩት ፎቶ በጣም ብዙዎችን እያስቆጣና ብዙዎች መነጋገሪያ አድርገውታል ማለት ነው። ከዚህ ፎቶ ጀርባ ያለው እውነትና የተደበቀው ሚስጥር ምንድን ነው? እስኪ የተለያዩ ሰዎች የተለያየ ነገር ብለዋል። ይህች ልጅ ግን ታሳዝናለች። ከሞተች ስንት ቀን ሆኗት? ረሳችኋት አይደል? ሬስት ኢን ፒስ ብላችሁ ፖስታችኋል። በጣም ማዘናችሁ ነግራችኋል። እሷ ስለሞተች ግን ህይወት ያቆማችሁ ሰዎች አላችሁ። አድናቂዎቿ ከ400 ሺህ በላይ ፎሎወሮች አሏት። ብዙ ሚሊዮን ቪው አላት። ጓደኞቿ ረሳችኋት አይደል? ምን ለብሼ ልውጣ፣ ምን ልብላ፣ ማንን ላግባ፣ የራሳችሁን ነገር ነው የምታስቡት። አያችሁ፣ ስትሞቱ ትረሳላችሁ። አንድ ሳምንት እንኳን አያስብላችሁም። ለምን የሀገር መሪ ቢሊዮነር ባለሀብት ሰው አትሆኑም? ስትሞቱ ትረሳላችሁ። ለራሳችሁ መኖር ጀምሩ። ለፈጠራችሁ እግዚአብሔር መኖር ጀምሩ። ምክንያቱም የማይረሳችሁ እሱ ነው። እዚህ ምድር ላይ ስትሞቱ ትረሳላችሁ። ቴክስት ያልመለሰችውም እንትና እኮ እንደዚህ ይለኛል። አትጨነቅ ወንድሜ፣ ስትሞት ትረሳል። እግዚአብሔር ግን አይረሳህም። ለምን ፈጠርከኝ ብለህ ጠይቀው። ለዓላማ መኖር ጀምር። ሰው ወደደ ጠላ እና ማናዘዋል ያስተላልፈው በጣም ትልቅ የሆነ መልእክት ነው ማለት ነው። እኔ ራሱ ውስጤን የጫረብኝ። ምክንያቱም አንድ ሰው እንግዲህ ሲኖር ታውቃላችሁ፣ ቀነኒ ላይ ሶሻል ሚዲያ ላይ በጣም መነጋገሪያ ሆና ነበር ማለት ነው። የምናቃት ልጅ ነች፣ በጣም ፌመስ ሞዴል የሆነች ልጅ ነች ማለት ነው። ስለዚህ አንድ ሰው እያለ ነው ማንም ሰው ሊያሽቃብጥ የሚችለው። አለበለዚያ ስትሞት ደግሞ ለአንድ ሳምንት ለ3 ለ2 ቀን መነጋገሪያ ትሆናለህ። ማንም ታዋቂ ይሁን፣ የሀገር መሪ ይሁን፣ ቢሊዮነር ሚሊዮነር ይሁን ለ3 ለ4 ቀን መነጋገሪያ ትሆናለህ። ከዛ በኋላ ማንም ሰው አያስታውስም ማለት ነው። አሁን ላይም የቀነኒ ጉዳይ እንደዚህ ሆኗል ማለት ነው። ለአንድ ሳምንት የሶሻል ሚዲያ መነጋገሪያ ሆኖች፣ ከዛ በኋላ ግን ተረስታለች ማለት ነው። ምንም ፖሊስ ይህንን ጉዳይ ቢይዘው ተረስቷል፣ ፍትህ የሚል ሰው የለም አሁን ላይ ማለት ነው። ስለዚህ አሁንም ፍትህ ለቀነኒ እንላለን ማለት ነው። አሁን ላይ የተፖስተው ፎቶ ይሄ የተመታ እንደምታዩት እንግዲህ በቀኝ በኩል ፊቷ ላይ የበለዘ ነገር አለ። ስለዚህ ከዚህ ፎቶ ጀርባ ያለው ትክክለኛና እውነተኛ መረጃ ምንድነው? ሲያዩት የምት ይመስላል ማለት ነው። ስለዚህ ከዚህ ፎቶ ጀርባ ያለው ትክክለኛና እውነተኛ ነገር ምንድነው የሚለውን እስኪ ዮኒ ማኛ ካሁን በፊትም የተለያዩ መረጃዎችን ሶሻል ሚዲያ ላይ ሲያጋራ ነበር። አሁን ላይም ስለዚህ ፎቶ ማብራሪያ ሰጥቷል። እስኪ እንከታተልና እኛም ማብራሪያ ቀነኒን ጉዳይ መርሳት አለብን ብዬ አላስብም። እቺን ልጅ ይደበድባት እንደነበረ እጇ ላይም ተሰብራ ሆስፒታል ገብታ እንደነበረ
ሌላ ጊዜ በየጊዜው ይቀጠቅጣት እንደነበረ መቼ የምታውቁ ናችሁ። ግን እውነታውን ትታችሁ ዮኒ ማኛ ሐቁን ስለተናገረ ለምን ዮኒ ማኛ ትክክል ሆነ ሐቅ ተናገረ ከሱ ተቃራኒ መሆን አለብን ብላችሁ ሌላ ቪዲዮ የሰራችሁ እነ ዳልቻ የምትባል ከብትን ቁርጥ የምትባል መርዘኛ እነሱ የዚችን ምስኪን የዚችን ንጹህ ነፍስ ምን አድርገዋል? ህይወቷን ደብቀውታል። እቺን የመሰለች ኦሮሞ ያውም የገዛ ደማችሁ ሆነ እንደዚህ እያደረገ ነበር የሚቀጠቅጣት። እጇን ሰብሯታል። እጇን እንዲህ ያለችው ፋሻውን ላለው የተጠቀለለ ይቀጠቅጣት ነበር። አንዱ ዓለም ይመታት ነበር። ከሷ በፊት ዴት ያደረጋቸው 3 ሴቶች አሉ። የመንግስት ከለላ ከተደረገላቸው መተው ሊመሰክሩ የሚመጡ 3 ሴቶች አሉ። የዛ ቀን ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበረ፣ እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል፣ እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ትደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት እኔ አስገባለሁ ከጓደኛ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አፍኖ ይችን ልጅ ህይወቷን ያጠፋዋል። መቼ ነው የሚበቃው? የህፃናት መደፈር፣ የሴቶች መቀጥቀጥ መቼ ነው የሚበቃው? እናም ይህ ፎቶ እንግዲህ ከወጣ በኋላ ከተለጠፈ በኋላ የተለያዩ ሶሻል ሚዲያ ላይ መነጋገሪያ ሆኗል። ዮኒ ማኛም በዚህ መልኩ ገጹታል ማለት ነው። እናም ዮኒ እንግዲህ የሚያስተላልፈው መልእክት ትክክል ነው ወይስ አይደለም የሚለውን 100% ትክክል መሆንም አይቻልም፣ ውሸት ነው ማለትም አይቻልም። ምክንያቱም ይሄ ፎቶ እንደምታዩት በቀኝ በኩል ሰው የደበደባት የመታት ወይም ደግሞ የወደቀች አይነት ነገር ከወደቀች በኋላም እንግዲህ ፎቶ ሊያነሷት ይችላሉ፣ አይታወቅም። ይሄ መረጃ ትክክልና እውነት ይሁን ማንም እንግዲህ እውነት ነው ብሎ 100% ሊያምንም አይችልም ማለት ነው። ነገር ግን እሱ እያለ ያለው ባለቤቷ የገዛ ባለቤቷ እንደዚህ ደብድበው ነው የገደላት እያለ እንግዲህ መረጃውን እንደሰማችሁት እያወጣ ይገኛል ማለት ነው። ነገር ግን እኛ አሁን ላይ 100% እሱ ነው የገደላት ወይስ ደግሞ አልገደላትም ፎቅ ላይ ወድቃ ነው የሚለውን መረጃ እኛ አሁን ላይ 100% ድምዳሜ መስጠት የለብንም። ምክንያቱም ይህንን ጉዳይ ፖሊስ ስለያዘው ፖሊስ ደግሞ ትክክለኛ የሆነ መረጃ እኛ እስከምናወጣ ድረስ ማህበረሰቡ የኛን ነው ማመን ያለበት እስካለ ድረስ ማህበረሰቡ አሁንም የፖሊስን ምርመራ እንዲሁም ደግሞ ትክክለኛ ወይም እውነት የሆነውን መረጃ እየተጠባበቀ ይገኛል ማለት ነው። እናም ፖሊስ እንግዲህ ትክክለኛ የሆነ መረጃው መርምሮ ለማህበረሰቡ እስከሚያቀርብ ድረስ እኛም የተለያዩ ሶሻል ሚዲያ ላይ እንደዚህ የሚወሩትን ማመን ወይም መቀበል አለብን ብዬ እኔ በበኩሌ አላምንም ማለት ነው። እውነት ይሁን አይሁን እንግዲህ እሱንን ፈጣሪ ነው የሚያውቀው ማለት ነው። ነገር ግን ፖሊስ የፎረንሲክ ምርመራ ወስዶ ትክክለኛ የሆነ መረጃውን እስከሚያቀርብልን ድረስ ትክክለኛ የሆነ መረጃውን ፖሊስ ለማቅረብ የፎረንሲክ ምርመራ ማድረግን አለባቸው። ትክክለኛ የሆነ መረጃ የሚገኘው ከፎረንሲክ ምርመራ ስለሆነ፣ ስለዚህ ይህንን ትክክለኛ የሆነ መረጃ ለማህበረሰቡ እስከሚያቀርብ ድረስ እኛ የተለያዩ ሶሻል ሚዲያ ላይ የሚዘዋወሩትን ሁሉ እውነት ነው ብለን መያዝን መፈረጅ የለብንም ብዬ አምናለሁ በበኩሌ ማለት ነው። እንደዚህ አይነት ሁኔታዎች ከአሁን በፊት ተፈጥረዋል። በጣም ብዙ ነገሮች ተፈጥረዋል። ለምሳሌ ቀነኒ ሞት ከአርቲስት አብርሃም ቻሌ ጋር የሱ ሚስትም በእንደዚህ አይነት ሁኔታ ነው የሞተችው። ከፎቅ ተወርውራ ነው የሞተችው። ከዛ በኋላም እንግዲህ ዶክተር ቤዛ ትባላለች። ዶክተር ቤዛም እንግዲህ እናት አባቶቿ ወላጆቿ ፍትህ አላገኙም ማለት ነው። በዛን ጊዜ አብርሃም ልክ እንደ አንዱዓለም ወደ ፖሊስ ፍርድ ቤት ሄዶ ፖሊስ ማረሚያ ውስጥ ከቆየ በኋላ ቃለ መጠይቅ ተደርጎለት ሲከታተል ከነበረ በኋላ በመጨረሻ እንግዲህ አብርሃም ተለቋል ማለት ነው። ከዛ በኋላ ዶክተር ቤዛ ፎቅ ላይ ተወርውራ በራሷ ነው የሞተች የሚለውን ስለተፈረጀ ይመስለኛል፣ አላቅም፣ ትክክለኛ መረጃውን አላቅም። ነገር ግን እናት አባት ወላጅ ፍትህ ሳያገኙ
ስቲል እስካሁን ድረስ አሉ። ነገር ግን አብርሃም በላይነህ ተለቆ የተለያዩ ስራዎችን እየሰራ አልበሙን አስመርቋል ማለት ነው ከዛ ከሞተች በኋላ። አሁንም ቢሆን የቀነኒ ሞት ትክክለኛ የሆነውን መረጃ ፖሊስ አጣርቶ እስከሚያቀርብ ድረስ እኛ የፖሊስ ውጤትን የምንጠብቅ ይሆናል ማለት ነው። ከዚህ ጋር ተያይዞ እንግዲህ አንድ የአረብ ሀገር እህታችን በዚህ መልኩ መልእክቷን አስተላልፋለች። እሱ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት፣ የተለያየ ቦታ ሲሄድ ይዟት ይሄዳል፣ እሱ እንደዚህ አይነት ነገር ሊፈጽም አይችልም ብላ መልእክት አስተላልፋለች። ጸጉሯን ራሱ ስትሰራ አይወድም። እቺ እኮ ፈታ ዝንጥ ብላ እኮ ነው የምትኖረው። በየሄደበት ቦታ ይዟት እኮ ነው የሚሄደው። እንዴት ቀልዳላችሁ እንዴ እናንተ? በየሄደበት እስቲ ፎቶአቸውን ራሱ በየቦታው ላይ ሲሄድ እሷን ይዞ ነው የሚሄደው። እንዴ ስለሚኮራባት አይደል እንዴ? ይዞሽ እንደዚህ ይዞሽ አይሄድም ወንድ ልጅ። በነገራችን ላይ የማይፈልግሽ ከሆነ ይዞሽ አይወጣም ከቤት ራሱ እዛው ቁጭ በይ ነው የሚልሽ። ወንድ ልጅ ደግሞ ሲቀና አደጋ ነው። ወንድ ልጅ አይቀና። በነገራችን ላይ በስማ ወለምስ ጸጉርሽ ለምን ተሰራሽ ነው እንዱ ቤቱ ሲቃጠል የሚያድረው? ለምን ልብስሽን ቀየርሽ ነው ጸጉርሽ ለምን እንዲሆንሽ ነው የሚባለው? ስለዚህ ዝም በሉ። ማርያምን አንዷለምን በጣም ለማስወደቅ የሚጣጣር በጣም ነፍ ከአርቲስት ጭምር እንዳለ በጣም እርግጠኛ ነኝ። ከአርቲስት ጭምር። ምክንያቱም እንኳን እሱ አይደለም እኔ እዚች ጋችን ኮልኩሌቱ ቀፍቼ ራሱ ብዙ ምቀኛ አለብኝ። ሀቢብቲ እንኳን ታዋቂ አይደለምና እኔ ራሱ ስንት ምቀኛ አለብኝ። እንደው ካንፎ የሚቀመጥ ማለት ነው። ከህይወትሽ ውስጥ አንድ እርምጃ ስትጓዢ አንቺን ለመጣል የሚፈልግ ብዙ ሰው አለ። እሱ ደግሞ ማድረግ ቢፈልግ በሰው ማድረግ ይችላል። በራሱ እጅ ለምን ትቀልጃለሽ እንዴ? ፋራ ነሽ። እሷ እኮ እንደዚህ ናት። ይገርፋታል፣ ይደበድባታል። ለምን አላገላገልሽም ታዲያ? አጨብጫቢ። ስለዚህ እህታችንም በዚህ መልኩ እንግዲህ የተሰማትን ሀሳብና አስተያየት እሱ እንደዚህ ሊያደርግ አይችልም፣ ይሄ ጭካኔ የተሞላበት ድርጊት ነው፣ ስለዚህ እሱ እንደዚህ ሊያደርግ አይችልም በጭራሽ፣ እሱ ከሄደበት ቦታ የተለያየ ቦታ ይዟት እየዞረ እንዴት እንደዚህ ሊያደርግ ይችላል የሚል አስተያየቷን ሰጣለች ማለት ነው። ነገር ግን እናት ወላጅ እናት አባትም የተለያየ መልእክት ያኔ ከቀብር በኋላ ሲያስተላልፍ ነበር አባት። አሁንም ደግሞ እናቷ ሶሻል ሚዲያ ላይ ወጣ ያስተላለፈችው መልእክት አለ። እስኪ እንስማ። የወደቀችበትም ዋናው ምክንያት እሱ ነው። ምክንያቱ እሱ ነው። ለሞቷ ምክንያት እሱ ነው። ስለዚህ አሁን ላይ እናት እንግዲህ ምርመራ ተደርጎ ትክክለኛ የሆነ ውጤት እስከሚቀርብ ድረስ እናቷም በዚህ መልኩ እሱ ነው ሊሆን የሚችለው፣ ጥርጣሬ እሱ ነው፣ ሌላ ሊሆን አይችልም፣ ልጄ ጨዋ ነች፣ እንደዚህ ልታደርግ አትችልም፣ ራሷን በራሷ ልታጠፋ አትችልም፣ የሞቷ ምክንያት እሱ ሊሆን ይችላል፣ እሱ ነው፣ ጥርጣሬ ነው፣ ባይዘው ጥርጣሬ ነው፣ እሱ ሊሆን ይችላል ብላ እንደዚህ እየተናገረች ትገኛለች ማለት ነው። እና አሁን ላይም እንግዲህ እኛ ፖሊስ ተከታትሎ እዛ አካባቢ ያሉ አብረው የሚኖራቸውን ሰዎች እውነት ከአሁን በፊት እንደዚህ አይነት ድርጊት ቀነኒ ላይ ይፈጽምባት ነበር ወይ የሚለውን መረጃ እዛ አካባቢ ያሉ ጎረቤቶችን ፖሊስ ማጣራቱ ወይም ለምስክርነት እንደሚወስዳቸውና እንደሚያጣራ መቼም እኔ እርግጠኛ ነኝ፣ አልጠራጠርም። ስለዚህ በዚህ ሁኔታ ፖሊስ፣ የአዲስ አበባ ፖሊስ ትክክለኛ የሆነውን መረጃ የፎረንሲክ ምርመራ አድርጎ ከጎረቤትም ሊሆን ይችላል ትክክለኛ የሆነው ምርመራ አድርጎ ለማህበረሰቡ እስከሚያቀርብ ድረስ እነዚህ የተለያዩ ሶሻል ሚዲያ ላይ ባሉባልታ የሚወሩ ወሬዎች ትክክለኛ ያልሆኑ እኛም መስማትና ማዳመጥ ያለብን አይመስለኝም ማለት ነው። ስለዚህ እንግዲህ መጨረሻ ላይ አንድ ወንድማችን በዚህ መልኩ ሀሳብ አስተያየቱን ሲሰጥ ነበር ማለት ነው። ልጅ ስትደንስ ፖስት አለች፣ ስትስቅ ፈታ ስትል ነበረ። አንድ ነገር የምናገረው በትልቁ ተጠርጣሪ አድርጌ የማየው እሱን ነው፣ አንዷለምን ነው። ለምን በሉኝ። ለማንኛውም ሴት እችን ፖይንት በደንብ ያዙልኝ። ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩኝ ተጠያቂው እኔ ነኝ። እሷ ራሷንም አጠፋች ምን አለች አይመለከተኝም። እውነቴን ነው የምለው። ግን አሁንም የምናገር ደጉላው ነኝ። በመጀመሪያ ደረጃ በሞዴል ቀነኒ አዱኛ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩኝ ለቤተሰቦቿ፣ ለጓደኞቿና ለወዳጅ ዘመዶቿ መጽናናትን እመኛለሁ። በእርግጥ ከፖሊስ አካባቢ ስለ አሟሟቷ በግልጽ የተነገረ ነገር ባይኖርም አንዳንድ የመረጃ ምንጮች ራሷን እንዳጠፋች እየተናገሩ ይገኛሉ። ታዲያ ከዚህ ጋር በተያያዘ አንድ ሰው ራሱን ሲያጠፋ በዙሪያው ባሉ ሰዎች በመበሳጨት ተስፋ በመቁረጥና በመጣላት እንደሆነ የሚታወቅ ነው። በሀገራችንም በጣም የተለመደው የራስን የማጥፋት ምክንያቶች እነዚህ ናቸው። ታዲያ ከዚህ ጋር በተያያዘ አንዳንድ ጉዳዮች ከህግ አንጻር መመልከት ተገቢ ነው።
በእርግጥ በሀገራችን የወንጀል ሕግ አንድ ሰው ራሱን እንዲያጠፋ ሌላ ሰው ሟቹን የረዳና ያነሳሳ እንደሆነ ያንን የማነሳሳትና የመርዳት ተግባር የፈጸመ ሰው በወንጀል ይጠየቃል። ከዚህ ውጪ ባለው በህይወት መስተጋብር ውስጥ አንድ ሰው ከሰው ጋር ተጣልቶ ወይም ተበሳጭቶ ወይም ደግሞ በሌላ ሰው ተስፋ ቆርጦ ራሱን ቢያጠፋ ሌላኛው ወገን የህግ ተጠያቂነት ላይኖርበት ይችላል። አመሰግናለሁ። ስለዚህ ሶሻል ሚዲያ ላይ ሁሉም ሰው የተሰማውን አስተያየት፣ የተሰማውን ሐሳብ፣ ትክክለኛ የሆነ መረጃ፣ ትክክለኛ ያልሆነ መረጃ ሁሉም ሰው እያስተላለፈ ይገኛል ማለት ነው። ነገር ግን እኛ ትክክለኛ የሆነውን መረጃ ወይም እውነተኛውን የሆነ መረጃ እስከምንሰማ ድረስ ሁሉም ሰው ሶሻል ሚዲያ ላይ እየወጣ ውሸት የሆነውን ትክክል ያልሆነውን ደግሞ ውሸት እያደረገ ማውራት ጥሩ አይደለም ብዬ አስባለሁ ማለት ነው። ትክክለኛውን መረጃ ስንሰማ እንግዲህ ያኔ ማን ጥፋተኛ እንደሆነ ወይም ደግሞ ማን ትክክለኛ እንደሆነ የምናይ ይሆናል ማለት ነው። ነገር ግን ጠቅለል ስናደርገው እንደዚህ አይነት ሰዎች በጣም ብዙ ሰዎች ራሳቸውን በማጥፋትም ሊሆን ይችላል፣ በሰዎች ግፊት እንዲሁም ደግሞ በሰዎች አቻ ግፊት ሊሆን ይችላል ራሳቸውን የሚያጠፉ ሰዎች አሉ። እንዲሁም ደግሞ በትዳር አጋራቸው ምክንያት በቁጭት ወይም በስሜት የተለያዩ ሰዎች የትዳር አጋራቸውን ህይወታቸውን እየነጠቋቸው ይገኛሉ። ስለዚህ እንደዚህ አይነት ነገሮች በጣም በጥብቅ በሆነ ክትትልና የተለያዩ ምርመራዎችን በማድረግ ለወደፊት ላለው ትውልድና ለወደፊት ላለው ሴት እህቶቻችን እንዲሁም ወንድሞቻችን ትክክለኛ የሆነውን ፍርድ እየተሰጠ ቢሄድ እላለሁ ማለት ነው። እንግዲህ በመጨረሻም ለወላጅ ለቤተሰቦቿ ቀነኒንም ነፍሷን በአጸደ ገነት ያኑር እላለሁ። በሌላ በተሻለ ቪዲዮ እስከምንገናኝ ድረስ የዛሬው ቪዲዮ ይሄ ነበር። መልካም ጊዜ